አይ ወዳጄ በሰዎች ዘንድ ስብዕናን ዝቅ ለመደረግ እየሞከርክ ነው ወይ እየሞከርሽ ነው? እንግዲያውስ አባቴ አንተን ዝቅ ለማድረግ ሳይሆን የነሱን ብሬን ወሽ ለማድረግ ነው ወይ ጭንቅላታቸው ላይ እየረበሻቸው ያለ የተበላሸ ማንነታቸውን መደበቂያ ዘዴ አድርገው ለመጠቀም እየሞከሩበት ነው እንጂ ይሄ ያንተ ማንነት ሆኖ አይደለም። ስለዚህ በጣም መርዛማ የሆኑ ሰዎች ዋና ትልቁ መሳሪያቸው ወይም ደግሞ አንተን ይሰብራል ወይም አንቺን ይሰብራል ብለው የሚጠቀሙበት እነሱን እድሜ ልካቸውን እየሰበራቸው የሚቀጥለውን ታሪካቸውን ካንቺ ላይ በመናገር ጭንቅላታቸውን ለማጠብ ይሞክራሉ። ይሄ ግን የማን ማንነት ነው ማለት ነው? የነሱ የተበላሸ ማንነት ነው። እና ይሄን የተበላሸ የነሱ ማንነት ለመደበቅ የሚጠቀሙበት ትልቁ ነገር አንቺ ላይ በመናገር ወይ አንቺ ላይ በማስወራት ወይ አንተ ላይ በማውራት ወይ አንተ ላይ በማስወራት ነው። ዋናው ሚሽን ግን አንደኛ ምናልባት ታርጋ እየለጠፉልህ ያለ ወይ ሌቭሊንግ እያደረጉ ያለ አንተ ወይ አንቺ እዛ አካባቢ የሚገባሽ ጥቅም ካለ ያን ጥቅም በዚህ ሌቭሊንግ ወይም ስምሽ ምክንያት ወይም ደግሞ ለአንቺ በተሰጠሽ ማንነት እነሱ በፈጠሩት ፎልት ማንነት ወይም ደግሞ የውሸት ማንነት ምክንያት ጥቅም እንድታጭ ወይም ጥቅም እንድታጣ ለማድረግ እየተጠቀሙበት ያለ ዘዴ እንደሆነ ሊገባህ ይገባል። አንዱ ትልቁ። ሁለተኛውና ዋነኛው ሁሉ ጊዜም ቢሆን ጭንቅላታቸው ላይ ሆኖ እየፈላባቸው ያለ የተበላሸ ማንነታቸውን ካንተ ላይ በተናገሩት ቁጥር የለቀቀን መስሎ ይታያቸዋል። ስለዚህ አንተ ላይ የሚናገሩት በጣም መጥፎ ነገር ካለ ወይም የተበላሸ ማንነት ካለ የነሱ ማንነት ነው። የነሱ ማንነት ነው። ምናልባት ይህን አንተ ቀድመህ ልታውቀው ትችላለህ። የነሱ ማንነት ማለት ነው። አንተ ላይ እየተናገሩት ያለ ማንነት የነሱ ታሪክ እንደነበረ ልታውቀው ትችላለህ። እንደውም ደግሞ ረፉ ዝም በሉ ብለህ አስቀምጠው የነበረ ታሪክ ሊሆን ይችላል። ታሪካቸውም ማለት ነው። አንተ በሌላ መንገድ ልታውቀው ትችላለህ። እነሱ አገጣጥመው የሆነ ታሪክ ሰርተው አንተ ላይ እያወሩ ከሆነ ይህ አንተ የምታውቀው ያኛው የነሱ የተደበቀ ታሪክ ትክክል ነው ማለት ነው፣ እውነት ነው ማለት ነው። አንተ ምናልባት ሌላ ሰዎች በጥላቻ ምክንያት ያወሩት ሌላ ሰዎች በጥቅም ምክንያት ተጋጭተው እነሱ ላይ የማንነት ዘመቻ እየዘመቱ እንደሆነ ወይም በዛ ግለሰብ ላይ እየዘመቱ እንደሆነ ገምተህ ላይሆን ይችላል ብለህ ኢግኖር አድርገው የቆየ ታሪክ ሊሆን ይችላል። እመኔ ግን አንተ ላይ እንደዛ አይነት ተመሳሳይም ሆነ የተቃረበ ታሪክ ገጣጥመው እያወሩ ከሆነ ወይም ደግሞ ሊሰጡ ከፈለጉ ያ ማንነት ትክክለኛ የነሱ ማንነት ነው ከጀርባ አባቴ። ስለዚህ አንተ በዚህም አለበዛ የዛ ስብዕና ባለቤት እንዳልሆን ካውቀህ መንገድ ክንቀጥል ጥቅምህንም የማስጠበቂያ መንገድ ካለ የትኛውንም አይነት መንገድ ተጠቅመህ የሰዎችን ጥቅም ሳትነካ የራስን ጥቅም ለማስከበር ጥረት አድርግ። የጀመርከው አዳዲስ ጉዞ ካለም ደግሞ ቀጥል። በእነሱ ስብራት ምክንያት ቆመህ ማለቃቀስ የነሱ አንዱ ታርጌታቸው ነው። እንድትቆም ይፈልጋሉ በዛ ተሰብረህ ማለት ነው። ስለዚህ አንተ አትስማ፣ መንገድ ክንቀጥል ወዳጄ።